በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። እሺ በሁለት እጅ ነው የሚታሸው። ትንሽ ነው ይሁን፣ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። አዎ እንደሱ። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አቅሜ እያነሰ እኮ ነው። እሺ ተጠቀሚ። ይሄ ጉልበት አሮጊት ነኝ አሁን። ስለዚህ አንተ ነህ አሁን በቃ ስራውን መቀጠል ያለብህ። በነገራችን ላይ ከባድ ጭቆና ነው። እግዚአብሔር ይሄ በጣም ጭቆና ነው። ጭቆና አይደለም እንዴ? ጭቆና አይደለም። ጎበሳ እንደሱ ግልጥ። እሺ አይደለም እንዲህ ሳይሆን እያየኸው። እሺ እያየኸው እንደዚህ አብኳ። ምንድን ነው? በሁለት እጅ በአንድ እጅ በሁለት እጅ እንደዚህ ጀርቤ ደለቃልኛል። እዚህ ጋር አረ በስሱ ነው እንደሱ አለ። እዚህ ጋር ጋር ኳል ምን አሞ ትንሽ አሞ ነው ማርያም አሞ ነው። በል ቀልደኛ ወገብ የሚችኝ ይላል። እኔ አልበላም፣ እግዚአብሔርን አልበላም። እንዴ አንተ እግዚአብሔርን አትበል አይደል? ባሉ አንድ ቀን ብታድር ልሰቀል ትላለህ ሳትበላ ባልሽ። እንዴ ሲጀመር ምግብ ግዴታ ነገር አይደለም። የእውነት እኮ ደከመ አይደለም። ምግብ ግዴታ አይደለም፣ ግዴታ ነው አይደለም። ሳትበላ ትኖራለህ እንዴ? ይሄ የጤፍ ዱቄት ዳቦ ብታቦካ ምን ልትሆን ነበር? በል አሁን ዳቦ ታቦካለህ ደግሞ ነገር እኔ እጠፋልሻለሁ። እኔ እጠፋለሁ ከዚህ ቤት እንዴ። አረ ይሄው በቃ አለቀ እኮ። ማሸሸኩ ይሄው ምንድን ነው ከዚህ በላይ ይሄው ጓጓለ የለው ምን የለው። ትንሽ ሻውና ሴት የለም ወንድ የለም፣ መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? በልጨምር ጎበዝ አትበይ ጎበዝ አትበይ አይደሉ ማርያም አትበይ። ትመረቃለህ። የእናት ምርቃት ጥሩ ነው። በቃ መሰረት ታጥቧለች። አሁን ስጨርስ ቆይ ሳህኑ በቃ ቅድም ነበረ በደንብ እንትን ማለት። አሁን ስጨርስ ባዶውን ሳህን